ፍቅር ፍቅር ብሎ መስፈንና ለፍቅር መኖር ይለያያል። ግጥምና ዜማ የብዙ ሰዎችን ሐሳብ ይገልጻል። ፍቅር ግን ዋጋ ያስከፍላል። ብላ ሜካፕ ስትሰራ የነበረች ሴት ቪዲዮ ፖስት ስታደርግ የነበረች ሴት ሌሊት ላይ ከ5ኛ ፎቅ ላይ ራሷን አጠፋች። የማይመስል ለምን አጠፋች? አጥብታም ከሆነ ምን ተብላ ምን ተደርጋ በዛት? ግን እኔ እንደሚጠረጥረው ታገላ ነው የተወረወረችው ከፎቁ። ስለዚህ አፓርትመንቱ ካሜራ ካለው ካሜራ በደንብ መጣራት አለበት። ከዛ ውጪ ደግሞ ጎረቤቶች የበፊት ላይፋቸውን ከባሏ ጋር እንዴት ነበር፣ ይጨቃጨቃል ወይ ይደባደባል ወይ የሚለውንም ጭምር መጣራት አለበት። ራሷን አጠፋች ማለት ጭራሽ አይመጣውም። እኔ ቀነኒ አቃታል የና ተወሰነ። አሁን በጣም ጥሩ ህይወት ይኖራል የምትሉትን ሰው ቀርባችሁ ስሙት፣ ተመልከቱት። ሳቁ፣ ደስታው በሙሉ የእናንተን ደስታ ተመስገን የሚያስብል ሆኖ ታገኙታላችሁ። እንበላለን፣ አንጠግብም፣ እንጠጣለን፣ አንረካም፣ እንስቃለን፣ ደስታ ግን የለንም። የተመቻቸ ህይወት አለው የምትሉት ሰውና በስቃይ የሚኖር የምትሉትን ሰው ደስታና ህይወት መመዘን አንችልም። የአንድ ሰው ጉዳይ አይደለም የምነግራችሁ። ሁላችንም መቼስ እንግባባለን። ሳቃችን የደስታ ወዝ የሌለው ደረቅ ነው። ተስፋችን የኮሰመነ ሰላላ ነው። እምነታችን በአሸዋ ላይ የተሰራ ቤት ነው። ብቻ ወጣት አይሞት። ከሰሞኑ መነጋገሪያ የሆነችው የታዋቂውና የድምጻዊው አርቲስት አንዱዓለም ጎሳ ባለቤት ወይም ፍቅረኛ የነበረችው ቀነኒ የተመለከተ አዲስ መረጃ ደግሞ በዝርዝር አግኝተናል። ይህንን መረጃ የሰጠው የድምጻዊው አንዱዓለም ጎሳ ማናጀር የሆነው ሌሊሳ ነው። እንግዲህ ስለ ጉዳዩ በዝርዝር አስረድቷል። በሚያሳዝን ሁኔታ እንግዲህ ይህች ወጣት ልጅ ነፍሰ ጡር እንደነበረችም መረጃዎች እየጠቆሙ ነው የሚገኙ። ለማንኛውም የዚህን ዝርዝር ጉዳይ እናስቃኛችሁ። በተጨማሪም ጓደኛዋ እንግዲህ ከድምጻዊ ጋር በተያያዘ የሰጠችው አስተያየት አለ። ከዛ ባለፈም ደግሞ የፖለቲካ አንድምታ እየያዘ ነው የሚሉ ደግሞ ድምጻዊው መታሰር አልነበረበትም፣ ይህ ነገር ሆን ብሎ የተፈጸመ ድርጊት ነው፣ ጉዳዩ የተቀነባበረ ነው፣ በደህንነቶችም ጭምር የሚል አስተያየት ሰጪም መጥቷል ማለት ነው። እነዚህን ዝርዝር ጉዳዮች በዛሬው በመረጃ ሰዓታችን የምናያቸው ይሆናል። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። ወደ መረጃው እንሰዳችሁ። ቀነኒ አዱኛ እንግዲህ ስትሞት ነፍሰ ጡር ነበረች ማለት ነው። ይህም ደግሞ የብዙዎችን ልብ እየሰበረ ያለ መረጃ ነው ማለት ነው። በርካታ ተከታዮች ያሏት ቀነኒ አዱኛ ማክሰኞ ጠዋት መሞቷን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራም እየጠየቁ ይገኛሉ። ፖሊስ በጉዳዩ ላይ እስካሁን አስተያየት አልሰጠም። የአርቲስት አንዱዓለም ማኔጀር ሌሊሳ ኢንድሪስ የአስከሬን ምርመራው በሚኒሊክ ሆስፒታል እንደሚደረግና የሟች የቀብር ስነ ስርዓት በዛሬው ዕለት ረቡዕ እንደሚከናወን ለቢቢሲ አፋን ኦሮሞ ተናግሯል። ቀነኒ ከሚኖሩበት ህንጻ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዱዓለምና ቤተሰቦቹ ወድቃ እንዳገኟት አስታውቀዋል። ሌሊሳ ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተነገረው ገልጾ እስካሁን ባለው መረጃ መሰረት ከ5ኛ ፎቅ ወድቃ ነው የሞተችው። ሁኔታውን ለማጣራት ምርመራ ተጀምሯል ብሏል። ማናጀሩ አክሎ መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከ1 ዓመት በላይ መኖራቸውን ተናግሯል። ከክስተቱ በኋላ አስክሬኗ በአቅራቢያ ወደሚገኘው ያኔት ወደ ተባለ ሆስፒታል መወሰዱን ገልጿል። እስከ ምሽት ድረስ ከቆየም በኋላ ፖሊስ መጥቶ አስክሬኑን ለምርመራ ወደ ሚኒሊክ ሆስፒታል ወሰደው። ቀጥሎ ሱሉልታ ወደሚገኙት ቤተሰቦቿ ተወስዷል። የቀብር ስነ ስርዓቷ በአዲስ አበባ ይፈጸማል። ለምን የሚለው ጥያቄ ግን አሁንም አልተመለሰም። ሌሊሳ እንደሚለው አርቲስት አንዱዓለም በአሁኑ ወቅት ለምርመራ በፖሊስ ጣቢያ ነው የሚገኘው። አንዱዓለም ነው ወደ ሆስፒታል ይወሰዳል። ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው። አንዱዓለምን ወደ ፖሊስ ጣቢያ ወሰዱት ቃሉን ለመቀበል ነው ሲል አብራርቷል። ማናጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎችን የተሳሳቱ ናቸው በማለት ወቅሰው ጉዳዩ እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁ ጠይቋል። ጥንዶቹ በቅርቡ ትዳር የመመስረት እቅድ እንደነበራቸው ማናጀሩ ለቢቢሲ ተናግሯል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግ፣ በማስታወቂያ ስራዎች በማህበራዊ ሚዲያ ዝናን አትርፋለች። በሚቀጥለው ቅዳሜ
ልደቷን ለማክበር በሚል ፎቶዎች እየተነሳች እንደነበር ቢቢሲ ከቅርብ ሰዎቿ ለመረዳት ችሏል። ቢቢሲ ለዚህ ዘገባ የአንዷለምን ማናጀር እስካናገረበት ማክሰኞ ምሽት ድረስ ድምፃዊው ለጥያቄ በፖሊስ ጣቢያ መሆኑን ከቅርብ ሰዎች ተገልጿል። ፖሊስ ስለ ክስተቱ እያካሄደ ያለውን ምርመራ እስኪያጠናቅቅ ድረስ ምንም አይነት መረጃ ለመስጠት እንደማይችል ገልጿል። እንዲህ ያሉ ክስተቶች ሲያጋጥሙ ፖሊስ በስፍራው ከነበሩ ሰዎች ቃል በመቀበል እንዲሁም በአካባቢው ከሚገኙ ነገሮች መረጃዎችን በመሰብሰብ ምርመራውን እንደሚጀምር የገለጹ አንድ የፖሊስ አባል ለፖሊስ ቃል መስጠት በወንጀል መጠርጠር ማለት አይደለምም ብለዋል። ከዚህ ጋር በተያያዘ እንግዲህ ሰዎች የራሳቸውን የተለያዩ ሀሳቦች እየሰጡ ይገኛሉ። ከነዚህም መካከል እንግዲህ ጉዳዩ የፖለቲካ አቅጣጫን የሚይዝ ነው ሲሉም አንድ አስተያየት ሰጪ ሀሳባቸውን በዚህ መልኩ ገልጸዋል። ከዚህ ስንመለስ እንግዲህ ዮኒ ማኛ ደግሞ እቺ ሴት በምትሞትበት ሰዓት እርጉዝ ነበረች የሚል መረጃ ደግሞ አውጥቷል። በሌላ በኩል እንግዲህ ከመሞቷ አንድ ቀን በፊት ማለትም በሰኞ ዕለት ወንደሰን የተባለ ፎቶግራፈር ወይም የፎቶ ስቱዲዮ ያለው ልጅ መጪው ቅዳሜ ልደቷን ታከብር ነበር። ለዚህም እንግዲህ ፎቶ ሹት እያደረገች ነበር ማለት ነው። የተለያዩ ፎቶዎችን ሳነሳት ውዬ አብረን በሰላም ውለን ጥሩ ቀን ነበር የነበረን። ማታ 1 ሰዓት ላይ ተለያየን። ከዛ በኋላ ግን በነጋታው ጠዋት ደግሞ መሞቷን ሰማሁኝ። እጅግ ልብ ይሰብራል። ለኔ ጥሩ ጓደኛ የነበረች መካሪ የነበረች ሲል ሀዘኑን ገልጿል ማለት ነው። ጥለኛል። በዙሪያ ያሉ ሰዎች በደንብ ሊታዩ ይገባል። ልጅቷን በግል አውቃታለሁ፣ እንዲህ ልታደርግ አትችልም የሚሉ ሰዎች ተበራክተዋል። ይህ የምትመለከቱትን ምስል ያጋረሰው የኦሮሞ ኮሚኒቲ በሰፊው የሚከተሉት ታዋቂ የኦሮሞ አርቲስቶች፣ ሙዚቀኞችን ጓዳ ያውቃል የሚባል ተሰሚነት ያለው ሰው ነው። ሞቷን አስመልክቶ ነው እንግዲህ የዚች ልጅ ጉዳይ ያቃጥለኛል ከተቀበረች በኋላ ጉዳዩ እንዳይዘጋና እንዳይረሳ እፈራለሁ። ከዚህ ቀደምም በዚህ መንገድ የተሰሩ ወንጀሎች ተድበስብሰው ቀርተዋል የሚል ሀሳቡን ሰጥቷል። ከህግ አንጻር ደግሞ የህግ ተጠያቂነት የሚለው ደግሞ አንድ ሰው ራሱን እንዲያጠፋ ያገዘ ወይም የረዳ ሰው የህግ ተጠያቂነት አለበት። ነገር ግን አንድ ሰው ሌላኛው ሰው ተጠያቂ ሊሆን አይችልም የሚል አንድምታ ነው ያለው ህጉ። በሌላ በኩል ደግሞ ጓደኛዋ ፍቅር ብሎ መስፈንና በፍቅር መኖር የሚለያዩ ነገሮች ናቸው። ፍቅር ራሱ ደግሞ ዋጋ ያስከፍላል በሚል በሶሻል ሚዲያ በፌስቡክ ገጿ ላይ አጋርታለች። ይህንን ማስተያየት መስጠቷ መነጋገሪያ ከመሆኑም በላይ የጥንዶቹን ህይወት ገመና የሚያጋልጥ ነውም ተብሏል። ለዛሬው በቃን። ሰናይ ጊዜ ይሆንላችሁ።